በባለፈው ደርሳችን ወላ ተቅረቡ ዚና ኢነሁ ካነ ፋሂሸተን ወሳአ ሰቢላ እምትለዋን አያ ኢብኑል ቀይም ረሕመቱላሂ ዐለይሂ ከዚህ ጋር ተያይዞ ከዝሙት ጋር ተያይዞ ሊመጡ የሚችሉ ዲንይ ዱንያዊ ጉዳቶች ምን ይመስላሉ ስለሚለው የዳሰሱትን አይቼ ነበር። አንደኛው ከአላሁ ጀለ ወዐዝ ጋር የሚያጣላ ተግባር ነው። ዘር እንዲደባለቅ የሚያደርግ ተግባር ነው። ክብር እንዲነካ የሚያደርግ ተግባር ነው። የሴቲቱ ቤተሰብ ክብር እንዲነካ የሷ ማንነት ጤንነቷም ሆነ ማንነቷ እንዲዋረድና እንዲዘቅጥ የሚያደርግ ተግባር ነው። ወከዛሊከ ሌላው ደግሞ በዱንያ ላይ የሚያስከትለው ተግባር ድህነትን ወደ ቤት የሚጠራ አደገኛ ወንጀል ነው በሚለው እሱን ሸኹየው ያብራሩትን አይተን ነበረ። أنه يشتت القلب ويمرضه إن لم يميته አሉ። ዝሙት ቀልብን ያሳምመዋል፣ በሽተኛ ያደርገዋል እንደው ባይገለው እንኳን አሉ ሸኹየው ረሕመቱላሂ ዐለይሂ። ويجلب الهم والحزن والخوف ሰውየው ላይ ጭንቀትን፣ ጥበትን፣ ስጋትን፣ ነፃነት እንዳይኖረው፣ ሙሉእነት እንዳይኖረው ያደርገዋል። ثم قال ويباعد صاحبه ويباعد ያርቅበታል صاحبه من الملك መላእክቶቹ አጠገቡ ላይ ያሉት መላእክቶች እንዲርቁት እንዲጠሉት ከሱ መራቅን እንዲመኙ ያደርግበትና ويقرب منه الشيطان ወደሱ ሸይጣን ጎትጓቺ የሚገፋፋ ሸይጣን እንዲቀርበው ያደርጋል። فليس على بعد مفسدة القلب أعظم من مفسدته ከዚያ መቼም ከቀልብ መበላሸት ቀጥሎ ሌላ የከፋ አደገኛ ቀትል ዑዝራን القتل ነፍስን ከመግደል ቀጥሎ አደገኛ ወንጀል ከዝሙት የከፋ የለም አሉ ሸኹየው ረሕመቱላሂ ዐለይሂ። በዛሬ ዘመን ላይ መቼም በገሃድ ነውርነቱ ቀርቶ ባለፈው እንዳሳለፍነው ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ኸምሱን ኢዘ ብቱሊቱም ቢሂና ወአዑዙ ቢላሂ አን ቱድሪኩሁና ያሉትን ሐዲስ አብራርቼላችሁ ነበረ። በገሃድ ነውርነቱ ጠፍቶ እንደውም እንደ እርፍና እንደ አዋቂነት እንደ ብስለት እንደ አራዳነት የሚገለጽበት ዘመን ሁላ እንደሚመጣ ነግረውን ነበረ። ዛሬም ያንን ነው እያየን ያለነው። ኡሳመት ኢብኑ ዘይድ ረዲየላሁ ዐንሁ ወአርዳህ ባስተላለፉት ሐዲስ ላይ አልሐዲሱ ሙተፈቁን ዐለይህ ቃለ አልሐቢቡ ሰለዋቱ ረቢ ወሰላሙ ዐለይህ ማ ተረክቱ በዕዲ ፊትነተን አضረ ዐለ الرجال من النساء በወንዶች ላይ ከኔ በኋላ የተውኩት ፈተና ከባድ ፈተና የለም ከሴቶች የበለጠ ለወንዶች ፈታኝ ነገር ምንም የለም ብለው አሉ። እኔ ተጨርኩት ነገር በቃ ይሄ ነው። ቢማና እኔ ብኖር ኖሮ አርመዋለሁ፣ አስተምረዋለሁ፣ ምናምን አስተካክለዋለሁ። ነገር ግን እኔ ሲሄድ ይሄ ፈተና አብሯቸው ይቀጥላል። ሁለት ፈተናዎች ሁሌም ማንንም የማይተው ኢላ መን ረሒመ ረቢ እንደው አላህ ያዘነላቸው ሰዎች በጣት የሚቆጠሩ ከመቶ ምናምን ብለህ በጣት የምትቆጥራቸው ከሁለቱም ወይንም ከሁለት አንዱ መፈተን አይቀሬ ነው። ኻሰተን አኺሩ ዘማን በሚመጣበት ጊዜ በሁለት ፈተናዎች መፈተን ላ መሐል የማይቀር ነው። አንደኛ النساء ሁለተኛ المال قال الحبيب صلوات ربي وسلامه عليه لا أخشى عليكم الفقر እኔ ለእናንተ ካሁን በኋላ ድህነትን አልሰጋላችሁ ያኒ ድህነት ያስቸግራችኋል ብዬ አልሰጋም አሉ። ولكن أخشى عليكم ماذا الدنيا أن تفتح عليكم كما قال دنيا ትከፈትላችኋለች ብዬ ነው የምፈራው። ከዛስ ምን ያስከትላል? ፈቱህሊከኩም ታጠፋችኋለች ብዬ ሰጋለሁኝ። ከማ አህለከትሁም እንዳጠፋቻቸው እናንተንም ታጠፋችኋለች ብዬ እፈራለሁኝ። በኑ እስራኤላውያን ይሁድን ያጠፋችሁ ዱንያ ናት። ቃሩን የመውደቁ ምክንያት፣ ሃማን የመክሰሩ ምክንያት፣ ፊርዓውን የመክሰሩ ምክንያት፣ አቡ ጃህል፣ አቡ ለሃብ፣ ዑትባ፣ ሸይባ ሌሎችንም ያመጣችሁ እንደሆነ ዱንያቸው ናቸው ለመውደቃቸውና ለዛ አደጋ ምክንያት የሆኑት። ኢዘን ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ዱንያ ይቸግራችኋል ብዬ አልሰጋም፣ ይከፈትላችኋል፣ ግን እሷ ይዛችሁ ትጠፋለች ብዬ ሰጋለሁኝና እንደው አሰብ ያደረጋችሁ ኑሩዋል። ለምሳሌ ያላችሁ እንደሆነ ባለፈው ስለ ሪባ ስናይ ወይንም ስለ ወለድ ስናይ ወለድ የሚበላው መናጢ ደሃ የኔ ብጤ ነው ወይስ ባለ ሀብቱ ነው ያልኩ እንደሆነ ማዕሩፍ አይደል? እሺ ቃለ والذين لا يدعون مع الله إلها آخر الله جل وعلا የሙእሚኖችን ባህሪ ሲገልጽ እነዚያ እኮ ናቸው لا يدعون مع الله يعني لا يعبدون مع الله
ከአላሁ ስብሓነሁ ወተዓላ ጋር አያይዘው አጣምረው ሌላን አካል በፍጹም የማይገዙ ብቸኛ አምላካቸውን የሚገዙ ሙወሒዶች የሆኑት ናቸው። ثم قال ولا يقتلون النفس ነፍስንም የማያጠፉ ናቸው التي حرم الله ክቡር ያደረጋትን ነፍስ ያላግባብ ብድግ ብለው ሲያበቁ ጠላው ብለው የማይጠፋፉ የማያጠፉ ናቸው። ቅያም በሚቃረብበት ወቅት ደግሞ ነፍስ የመጠፋፋቱ ጉዳይ እንደሚረክስ ነብዩ ነግረውናል ሰለላሁ ረቢ ወሰላሙ ዐለይሂ لا يدري القاتل لما قتل ولا يدري المقتول لما قتل ገዳይ ለምን እንደገደለ የማያውቅበት ዘመን ሟችም ለምን እንደተገደለ የማያውቅበት ዘመን ይመጣል ብለውሃል። ይኸው ዛሬ የምናየው ነው። ለአንድ ተራ ሞባይል ብሎ ደፍቶ ይሄዳል አይደል? አረ ሞባይልማ ዋጋ አላት፣ ዋጋ ለሌለው ነገር ገሎ ይሄዳል። إذن قال الذين لا يقتلون النفس التي حرم الله إلا بالحق ثم قال ولا يزنون زمتم ما يفصموناتهم ومن يفعل ذلك يلقى أثاما እነዚህን ሶስቱን ተግባራት የሚተገብር ያለ እንደሆነ የልቃ አሳማ ከባድ ወንጀል ይገጥመዋል። يضاعف له العذاب ድርብርብ የሆነም ቅጣት እሱ ላይ ይኖርበታል። ويخلد فيه يضاعف له العذاب ويخلد فيه مهانا ጀሃነም ውስጥ በሚገባበት ጊዜ መኖሪያውም ይሆናል ወራዳ ሆኖ ጀሃነም ውስጥ ይኖራታል። لما لأنه عبد مع الله غيره ከአላሁ ጀለ ወዐዝ ውጪ ተገዛና ሽርክ የሚባለው ዝቅጠትና ውርደት ውስጥ ወደቀ። ስለዚህ መጨረሻ የተዋረደ ይሆናል። ክቡር ያደረጋትን ነፍስ ገደለና አዋረደ፣ መጨረሻ የዘቀጠ ይሆናል። በሐላል ተጋብተ ኑር ሲባል እምቢ አለና ዝሙት ውስጥ ወደቀ ወረደ፣ መጨረሻ የተዋረደ ይሆናል አለና ደስ የሚለው ጎበዝ እስልምና ሃይማኖት አስፈራርቶ አይተውህም፣ ተስፋም ጭምር ይሰጣል። ኢስላም قال إلا من تاب توبت ያደረገስ ይቀራል። አላህ بعد الزنا وبعد الشرك وبعد القتل اي نعم الا من تاب توبت ያደረገስ ይቀራል። الله سبحانه قال سبحانه الا من تاب وآمن بعد الشرك وآمن وعمل صالحا መልካም ስራ የሰራ በመግደል መጥፎ ስራ ሰርቷል፣ በመካድ አላህን አስቀይሟል። وآمن وعمل صالحا መልካም ስራን ያስከተለ እንደሆነ ከእምነት በኋላ ምን ይሆናል? فأولئك يبدل الله سيئاتهم حسنات እነዚያ ሰዎች አለ ኡላኢክ ሲል ደጋግሜ እንዳልኳችሁ ፈሲሮች እንዳሉት የደጋግ ባሪያዎቹን ተግባር ገልጾ ኡላኢክ ካለ እነዚያ እኔም በመገዛት ደረጃቸው የላቀ ከፍ ያሉት ለማለት ነው ብያል። የሙሽሪኮችን የአማጽያንን ገልጾ ኡላኢከ ካለ እነዚያ እኔም በማስቀየማቸው አማካይነት ከኔ ረሕመት የራቁት ለማለት ነው ብለናል። ኢዘን ኡላኢከ ዩበድሉ ላሁ አላህ ይቀይርላቸዋል ሰይአቲህም ወንጀሎቻቸውን አላህ ይቀይርላቸዋል አልሐሰናት በመልካም ይቀይርላቸዋል። ሰይአት ሲባል ጥቃቅን ወንጀሎችን ለማለት ነው ብሏል። አላ ኩሊ ሃል ተውበት ያደረገ እንደሆነ ተውበቱ ምንም ይሁን ምን አላሁ ረቡል ዒዘቲ ወልጀላል በመልካም ይቀይርለታል። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ የውመን ሚነል አያም ضحክ ሳቅ ፈገግ አሉ። ከዚያ ምን አሳቆት ብለው ሲጠይቋቸው አንድ ሰው አላህ ፊት ቆሞ ሲተሳሰብ አየሁት አሉ። ከዛ ይሄን አልሰራህም ሰርቻለሁ፣ እንዲህ አላጠፋህም አጥፍቻለሁ፣ እንዲህ አላረክም ሐታ ኢዛ አነሁ ظن أنه هلك በቃ አለቀልኝ ጠፋሁኝ ጀሃነም ተወረወርኩኝ ብሎ ሲያስብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ተከሻውን ይዞት ነው አላህ የሚያወራው ሲያስብ ኢኒ ሰተርቱሃ ለከ ፊ ዱንያ ላይ ሁሉ ስታጠፋና ስታከፋ ደብቄልህ ከርም ያለሁኝ ወገፈርቱ አግፊሩሃ ለከ اليوم ዛሬ ደግሞ እምርልሃለሁኝ ብሎ ይለዋል አሉ ነብዩ ሰለላሁ ዐለይሂ ያ ረቢ አላሉ ያ ረቢ ሁናከ ዘንቡን ለም አራሃ ሌሎችም ወንጀሎች የሰሯቸው አሉ እዚህ መጽሐፍ ላይ ያዩዋቸው አይደሉም የት አለ ብሎ ይጠይቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በማና ይሄ ሁሉ ወንጀል ተቀይሮ በመልካም ተቀይሮ ጀነትን ወርድ ከሆነ ምጎጣ ከሆነ ሌሎች ወንጀሎች እኮ አሉ እዚህ ውስጥ ያልተጻፉልኝ የት አሉ ብሎ ይጠይቃል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያንንም ተሳስቦ አጅር ሊከፍለው ማለት ኢዘን ተውበት ያደረገን እንደሆነ አላሁ ሱብሓነሁ ወተዓላ ሊምረን ዝግጁ ነው። ሰዎች እንደ ሰው ያጠፋሉ። ኩሉ ኢብኑ አደም ኸጣእ ብሎናል። የማያጠፋ የሰው ልጅ የለም። እኔ ወንጀለኛ አይደለሁም አላጠፋም አላከፋም ያለን እንደሆነ ከናንተ ጋር አላወራንም። እኛ የምናወራው ከመላእክት አይደለም ከሰው ጋር ነው እያወራን ያለ ነው። ሰው ደግሞ ያጠፋል ብለውናል ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ። ግን ከአጥፊዎች ሁሉ ያማረው አጥፊ
ከጥፋቱ ተመልሶ ይቅርታ ጠይቆ የሚመለሰው ነው ብለዋልና ተውበት ያደረገ እንደሆነ አላህ ይምራዋል። ኢዘን እኽዋኒ አላሁ ጀለ ወዐዛ ያይዞ መላለ አዛኒየቱ ወዛኒ ዝሙት የሚሰሩ ወንዶች ሴቶች ዑዝረን አዛኒየቱ ዝሙት የሚሰሩ ሴቶች ሱረቱ አኑር ገና መጀመሪያው አካባቢ ላይ ሴቶች ከሴቶች ጀመረ። የዚያ መነሻና አዳራሽ እነሱ ስለሆኑ ነው። ማራኪ ሳቢ እነሱ ስለሆኑ ነው። እነሱ ቆፍጠን ብለው ኮራ ብለው ራሳቸውን ይጠበቁ እንደሆነ ወንዶች አይደፍሯቸውም። በብዛት ማጆሪቲው መነሻ ምክንያት የሚሆኑት እነሱ ናቸው፣ የሚስቡት እነሱ ስለሆኑ። ለማንኛውም ቃለ አዛኒየቱ ወዛኒ ሁለቱንም ዝሙት የሚፈጽሙትን ሴቱንም ወንዱንም ፈጅሊዱ ኩለ ዋሂደን ሚንሁማ ሚአተ ጀልዳ ሁለቱንም 100 ጅራፍ ግረፏቸዋል። ወላ ተእኹዝኩም ቢሂማ ረእፈቱን እነሱ ላይ ይህንን ጅራፍ ስትገርፏቸው ከተረጋገጠባቸው ራሳቸው ካመኑ ከተከሰው መጥተው 4 ሰው ከመሰከረባቸውና ወይ ራሳቸው ካመኑ 100 ጅራፍ ግረፏቸው አለ። አግብተው የማያውቁ ከሆነ ነው። ይሄ መቼም አግብተው የሚያውቁ ከሆነ ተወግረው ነው መገደል ያለባቸው። ግን እንደዛ በምታደርጉበት ጊዜ እዝነት እንዳይዛችሁ ፊ ዲንላሂ ያኒ ፊ ሁክሚሂ አላህ በወሰነው ውሳኔ ላይ እናንተ ከአላህ የበለጠ አዛኝ ሆናችሁ መታችሁ እንደው አለፍ ብንላቸውስ ብንምራቸውስ አትበሉ። እስከተያዙ እስከተረጋገጡ ድረስ 100 ግረፏቸዋል። ቅጣቱ ይሄን ያህል። ከዛ በኋላ ምስክርነትንም እንዳትቀበሏቸዋል። ከዛም በኋላ ከሀገር አባሯቸዋል። ብዙ ነው መዘዙ። ለምንድን ቀደም ባለፈው ያልኳችሁን ማአት መዘዝ ስለሚያመጣ መቀጫ እንዲሆን ዘንዳ ማስተማሪያ እንዲሆን ዘንዳ በዚያ ደረጃ ቅጧቸዋል። አይናቸውንም ሰበር እንዲያደርጉ፣ ጆሮአቸውንም እንዲቆጥቡ፣ እጃቸውንም እንዲቆጥቡ፣ እግራቸውንም እንዲቆጥቡ قال الحبيب صلوات ربي وسلامه عليه والعين تزني الزناها النظر واليد تزني والزناها ماذا البطش أو السلام والرجل أيضا تزني واللسان يزني والأذن كذلك ኢዘን እነዚህ ሁሉ ዝሙት ይሰራሉ አሉ። ለሁሉም ድርሻ አላቸው አሉ ሰለዋቱ ረቢ ወሰላሙ ዐለይሂ። ወፊል አኺር አልፈርጁ ይሰድቁሁ ብልት ጉዳዩን ያጸድቀዋል። እሱ ማህተም መች ነው የሚሆነው? ነገሩ ግን ጅማሬ ያለው እነዚህ በሙሉ ናቸው። ኢዘን አደብ ሊይዙ ዘንዳ መቀጫ አድርጓቸው የያዛችኋቸውና ቃለ ሰለላሁ ዐለይሂ ወሰለም ሱኢላ አዩ ዘንቢ አዕዘም ከወንጀሎች የከፋው ወንጀል የቱ ነው አሉ። ቃለ አንተ ጀዐለ ሊላሂ ኒደን ወሁወ ኸለቀክ እሱ ፈጥሮ ሲያበቃ ሌላ መገዛት ነው። ወልዩን ድንጋዩን ሸጀሩን መላኢካውን ነቢዩን ኢላ አኺሪሂ ይጠቅመኛል ይጎዳኛል ብለህ እነሱን መማፀን ነዋ። ድረሱልኝ ምጡልኝ ማለት ነዋ አሉ። ወሁወ ኸለቀክ ፈጥሮ ሲያበቃ ኸለቀክ የምትለዋ መፍጠርን አመጣ እንጂ ከዛ በኋላ ከፈጠረም በኋላ ከመፍጠሩን በፊት ሲንከባከብ ያለው እሱ ነው። ረቡል ዒዘቲ ወልጀላል ረብ የሚለው ቃል ከተጸነስክበት ዕለት ጀምሮ እስከ ዕለተ ሞትህ የሚንከባከብህ ማለት። ኢዘን ይሁሉ እያደረገልህ ምንም የማያደርጉልህን አካል አምጥተህ ከእሱ ጋር አንድ ላይ አጋጥመህ ኦር ቢጤ አድርገህ መገዛት ነው ከባድ ወንጀል አሉ። ثم قال ثم أي ቀጠለና እንደገና ተቀጠለ ጠየቃቸው። ከዚያስ ሌላ ቢከፋ ወንጀል ምንድነው አለ። قال أن تقتل ولدك خشية أن يطعم معك ልጅህ ካንተ ጋር ምግብ እንዳይሻማ ዛሬ ኑሮ ለኔም ከብዶኛል ብለህ ልጅህን መግደል ነው አሉ። አላህ ልጅህን ምን አበላዋለሁ ብሎ አንቆም ይገላል። አሁን ዛሬ ላይ የለም። እንግዳውሳ ነገሩን ነብዩ ሰለላሁ ዐለይሂ ወሰለም ምን አበላዋለሁ ብለህ ልጅህን መግደል ነው አሉ። ዛሬ ልጆቻችንን ምን እናበላለን ብለን ሚስቶቻችንን ቂኒን ስናስቀማቸው መርፌ ስንወጋቸው ወይንም የሆነ ነገር ማህፀናቸውን ስናሳስር ኢላ አኺር ያደላሉ እመሰበብ ያልክ እንደሆነ አግለቡ ሰበብ الرزق ምን አበላለሁ በዚያ ምክንያት ልጅን እንዳይወለድ ማድረግ ሸርዓን ክልክል ነው። ከተረገዘ መግደል ነፍስ እንደመግደል ነው። በተለይ ደግሞ ነፍስ የተዘራበት ከ4 ወር ያለፈ እንደሆነ አላኩል ሐል ልጅን አብሮ ለመብላት ኑሮ ለኔም ጠንታኛለች ብለህ ልጅን መግደል ነው አሉ ሰለላሁ ዐለይሂ ወሰለም። قال رب العزة والجلال لا تقتلوا أولادكم خشية إملاق ልጆቻችሁን ምን አበላለሁኝ ብላችሁ ድህነትን ፈርታችሁ አትግደሉ አለ። ከዛም አያይዞ ምን አለ? نحن نرزقكم እኛ እኮ ሲሳይን ለግሳችኋለን። አላህ ልጆቻችሁን አትግደሉ ነው ያለን፣ ራሳችሁን አትግደሉ አላለ። ለምን نحن نرزقكم ብሎ ወደኛ መጣው አስቀድሞ ያልክ እንደሆነ ቃሉ እንኳን አንድ ዳይፐርና
አንዲት ኦር ጡት የሚፈልግ ወይንም የቀን ወጪው 200 ብር የማይሞላ ሕፃን ቀርቶ የቀን ወጪ በሺህ ቤት ያለውን አንተን ብዙ ነገር የሚያስፈልግህን አንተን እንኳን እየረግዘቅን አይደል እየለገስን አይደል እያብቃቃን አይደል እንዴ እንኳን የቀን ወጪው እዚህ ግባ የማይባለውን ቀርቶ ኢዘን ቀጥሎ ምን አለ نحن نرزقكم እንኳን እነሱን እናንተን እንኳን ምንረዝቀው እኛን ወኢያሁም እነሱንም እንረዝቃለን እናንተን እየረዘቅን እንዳልነው ከፍላጎታችሁ ብዛት ጋር እነሱንም እንረዝቃለን ፍላጎታቸው ትንሽ ሆኖ ይያለ ስለዚህ ልጆቻችሁን ምን እናበላለን ብላችሁ ብዙን ጊዜ ተማረን የሚሉ ሰዎች የአዋቂ መሐይማን የሚባሉ ማለት ነው ይሄ ነው ቃሉ የአዋቂ መሐይማን የሚባሉ በጣም ብዙ ሰዎች አሉ የሚወልደው የትኛው የኔ ቢጤው መሐይሙ ወይስ ምሁሩ ነው ያልከው ምሁሩ ሁለት ልጅ ይወልዳል ፕሮፌሰር ኦር ምናምን ነው ሁለት ልጅ ይወልዳል የኔ ቢጤው ደግሞ ጋር እየገፋ 12 ልጅ ይወልዳል አላህ ሁለቱንም አላህ ረዝቆ ያሳድጋል ይሄኛው አንተ ልፋ አካብት ምናምን እንጻ ስራ ምናምን ሌሎች ሰራተኞች መጥተው ስራ ፈጠራ በሚል ሌሎቹ ረዝቅ አንተ ደግሞ አትውለድ እድሜህን አሚን ምን ዘርህን አሳጥር ተብሎ እንደው ሰልጦበት አላህ ልጅ ሳይወልድ ይሞታል ብዙም እናቃቸው ምሁራኖች አሉ ወይ አንድ ነው የወለዱት ኦር ሁለት ነው የወለዱት ማክሲመም 3 ነው የሚወልዱት ይሄ አወቅን ማለታቸው ነው ሰዲቁን ያላወቁ እንደው ኤቢሲዲ ብሎ መማር ያስፈልጋቸዋል እንዲህ አይነቶቹ በተለይ ምን አበላለሁ ከሆነ قال أن تقتل ولدك خشية أن يطعم معك قال ثم أي ليلاس يكفى وانجل من الله አላቸው እንደው ይመረምራል አቦ قال الحبيب صلوات ربي وسلامه عليه أن تزاني حليلة جارك የጎረቤትህን ሚስት ዝሙት መስራት አለ የጎረቤት ሚስት ለምን እዚህ ጋር ለየት ተደርጋ መጣች ያላችሁ እንደሆነ ባለፈው ስለ ሽርክ ነው ወይ ስለ የሆነ ርዕስ ላይ አይ ቲንክ አንስቼዋለሁ አንደኛ ለተውበት አይመችም ለመሰለ ስትወጣ ስትገባ ታያታለህ አይደል ያገረሻል ሰላም ትባባልና በዛው ይቀጥላል ለተውበት አይመችም ሩቁ ከሆነሳ በቃ እኮ ሰራ ሰጸጸት ዳግማ አታገኝህም ትተውብታል ድሏል ሁለተኛ ደጋግመ ልትገናኝ ስለምችል ልታረግዝ ትችላለች ሌላ ልጅ ታመጣለህ ዘር ታቀላቅላል እዛ ቤት ላይ ይሄም ሌላ መዘዝ ነው መዘዙ ብዙ ነው ባለፈው ኢብኑል ቀይም ያሉትን ነግራቸዋል ሶስተኛ ገባ ወጣ ስታበዛ አንድ ቀን ባሏ ያገኘህ እንደሆነ ግንባር ክልል ይችላል ኦር ሷል ይችላል ኦር አንተ ልትገለው ይችላል ነፍስ መጠፋፋት ይመጣል አራተኛ አካባቢ ላይ ሰው ትበክላል አንተን ያያየ ዛም እዚህም ቤት እየተሰራረቀ መንደሩ የመሸታ መንደር ይሆናል የዝሙት መንደር ይሆናል ማአት ነው ሰው ኢዘን ነብዩ ሰለላሁ ረቢ ወሰላሙሁ ዐለይሂ قال አንድ ሰው 30 ሴት ላይ ኦር 36 ሴት ላይ ረሳሁት ቁጥሩን እዛ ላይ ዝሙት ማድረጉ የተሻለ ይሆናል ጎረቤት ሚስቱ ላይ ዝሙት ከማድረግ የሚል ሐዲስ አለ ለعله ياتي قال صلى الله عليه وسلم لا يزني الزاني ዝሙት አይሰራም ሰውየው ሒና የዝኒ ዝሙት በሚሰራበት ሰዓት وهو مؤمن ሙሉ ኢማን ኖሮት አይደለም የሚሰራው ካፊር ይሆናል ለማለት ነው قالوا بعضهم نعم يكفر كفر ነው ሙእሚንማ ሆኖ በነበረ ባይሰራ ነበር ከፊሎቹ አይ አላህ ያየኛል የሚለው እርግጠኝነት እሱ ጋር ቀንሷል ለማለት ነው እንጂ ከፍሯል ከእስልምና ሃይማኖት ወጥቷል ለማለት አይደለም የሚቀጥለው ሐዲስ ይሄንን ያብራራል ሙእሚኑን ብሎ ማለት ሙእሚኑን አን አላህ ሱብሓነሁ ወተዓላ ይራቂበሁ የሚሰራውን ስራ አላህ ይከታተለኛል በካሜራው ስለሚለው በዚያን ሰዓት በዛች ሞመንት ስሜቱ ገፋፍቷትና ገፋፍቶት ያቺን ነገር ያንን የሚያይበትን የኢማን መንፈስ شفنوበት ነው قال رب العزة والجلال لولا أنه رأى برهان ربه عليك الله የጌታውን ብርሃን አይቶ ባል ነበር አለኩ ነብዩላህ ዩሱፍን አለይሂ ሰላም ሐመት به وهم به አለኩ ከጀለቹ እሱም እንዲህማ ይሄን ገፍታማ ከመጣች لولا أن رأى برهان ربه የጌታውን ብርሃን አይቶ ባል ነበር ወድቆ ነበር በዛ ክስተቱ ብርሃን ማለት ምን ማለት ነው ሲባል አላህ ያየኛል የሚለው ኢማኑ ተገልጦለት ባል ነበር ሁለተኛ ጅብሪል መጥቶ የሆነ ምልክት አሳይቶት ባል ነበር ብዙ ብሏል ለማንኛውም ሙእሚን ሆኖ አይደለም ዝሙት የሚሰራው ሲሰራ ሲባል ከፍሯል ለማለት ሳይሆን ኢማኑ መንምኗል ለማለት ነው ولا يسرق السارق حين يسرق وهو مؤمن የሰውንም ሐቅ ሰርቆ የሚበላ ሌባ
በሚሰርቅበት ሰዓት ኢማኑ ሙሉ ሆኖ አይደለም እንደቀደሙ ማለት ነው ولا يشرب الخمر حين يشرب ከምር ምንም የሚጠጣ ሰው በሚጠጣበት ሰዓት ሙእሚን ሆኖ አይደለም ኢማኑ ቀንሶበት ቢሆን እንጃል وقال عليه الصلاه والسلام اذا زنى العبد خرج منه الايمان ይሄኛው ሐዲስ ያረጋግጥልናል አሁን ያልኳችሁን አባባል قال اذا زنى المؤمن ሙእሚን የሆነ ሰው ዝሙት ሲሰራ خرج العبد عذرا العبد اذا زنى العبد ባሪያ ዝሙት በሚያደርግበት ሰዓት خرج منه الايمان ኢማኑ ከሱ ከልቡ ይወጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም فكان عليه كالذله ይሄ ሐዲስ ያረጋግጣል ይላሉ فكان عليه كالذله ይወጣና ልክ እንደ ጥላ ሆኖ እላይ ላይ ይንሳፈፋል ኢማኑ አሉ ይሄ አይገባም አይደል ሎጂኩ ተው መንፈሳዊ ነገር እኮ ብዙዋኑ አይገባንም ይሄ በእንትን የምታረጋግጠው ነገር እኮ አይደለም ሳይንቲፊክ ነገር ሆኖ እንዴት ነው በምንድነው ምናምን ነው ብለ የምታረጋግጠው ነገር አለ መንፈሳዊ ነገር በምን ታረጋግጠው ኢማኑ ይወጣና ልክ እንደ ጥላ ሆኖ ያንዣብባል ብለዋል ተቀበል እንዴት ነው አታውቀውም ማለት እሺ قال فاذا انقطع منها يعني ከሴቲቷ ጨርሶ ጉዳዩን በሚያበቃበት ጊዜ رجع اليه الايمان ኢማኑ ወደሱ ይመለሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሐዲስ የሚያረጋግጠው ይከፍራል ማለት ሙሉ ለሙሉ ይከፍራል ለማለት አይደለም የሚለውን ያረጋግጠው روي عن النبي صلى الله عليه وسلم ሶስት ቃለችኝ من زنى او شرب ዝሙት የሰራ ወይንም ኸምር የጠጣ نزع الله منه الايمان ኢማንን ከሱ ውስጥ ምንጭቅ አድርጎ አላህ ያወጣበታል كما يخلع الانسان القميص من راسه ሰውየው ቀሚሱን ከጭንቅላቱ በኩል እንደዚህ ውልቅ አድርጎ እንደሚያወርቀው ኢማኑ ከላዩ ላይ እንደዛ ገፈፍ ብሎ ይወጣበታል ብሏል እስናዱን ጀይድ ነው ብሎታል وقال عليه الصلاه والسلام ثلاثه لا يكلمهم الله يوم القيامه ሶስት ሰዎችን የቂያማ ዕለት አላህ ያናግራቸው አላህ ባሪያዎቹን የቂያማ ዕለት ያናግራል ማለት ነው ሰድ ከዚህ እንግዲህ ኹጥባ ያደርጋል ለሙእሚኖቹ በየጁማዓው ለሙቀረቦቹ ደግሞ ሁሌ ያዩታል ይሄንን ወሰድ እንግዲህ አላህ አይታይም አላህ አያይም የሚለው ሰው መቼም ቀልቡ ታውሮበት ነው እንጂ አላህ ነውር ነው ማለት ወጋ አይደለም መቼም እሺ قال ولا يزكيهم አያጠራቸውም አላህ ولا ينظر اليهم ወደነሱም አይመለከታቸውም نظر الرحمه የዝነትን እይታ አያቸውም ይቆጣባቸዋል ثم قال ولهم عذاب اليم ለሱ ደግሞ አሳማሚ ቅጣት አለለታል እነዚህ ሶስቱ አንደኛ ሸይኹን ዛኒ እድሜው ገፍቶ በቸም በስተርጅና ዝሙት አያምርም በወጣትነት ከሆነ አሉ ዑለማዎቹ ሊያነሳሳው የሚችል የተፋፋመ ስሜት አለ ያ ገፋፋውና ወደቀ እንላለን አርጅቶ ጃጅቶ ከዘራ ይዞ የሴት አለ ያለ የሚያፋልቅ ከሆነ በቃ ይሄ መጨረሻ ዝቅጠት ነውና አላህ አይቀየመዋል ሰዎች እድሜያቸው ከ60 በላይ በሚሆንበት ሰዓት አላህ ያደርግላቸዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አለ ስለዚህ ቀርበዋል ማለት ወደ ቀብር ቀርቦ ሲያበቃ ሴት ያፋለገ የሚሄድ ከሆነ አላህ እሱን በረህመት አይኑ አያየውም ሸይኹን ዛኒ ማለት ነው والامام الجائر ሁለተኛው ደግሞ ኢማም ጃኢር የሆነ ኢማም بمعنى جائر اوكي عند انت دليالو لك الفقير ويزللك اوكي ወደዚህኛው ሄድኩኝ ሶሪ ولا ينظر اليهم شيخ زاني وملك كذاب ስልጣን አላህ ሰጥቶት ንጉስ ሆኖ ሲያበቃ ውሸት ብቻ የሚያወራ ጭራሽ እውነት አንድ ቀን ካንደበቱ የማይወጣ ይሆናል ይህም በፖለቲካው ዓለም እውነት አለ ብላችሁ እንዳትጠብቁ የፖለቲካውን ዓለም አይደለም ይሄ መጅሊስ ላይ ሆኖ ኦር ኮሚቴ ሆኖ መስጂድ ላይ ኡማውን ሁሌ ይዋሽ ያልሰራውን ሰራ ያልቶነውን ሆነ እያለ ሁሌ እየቀጠፈ የሚኖር ማለት ፖለቲካማ አስሉ ራሱ ውሸት አይደለም እሱን አይደለም ምን ያለው እሱንማ እውነት ተናገሩ ብለን ያላችሁ እንደሆነ ማይሆን ነገር አምጧል ናቸው እሺ ከዚህ አልፈና እንሄድ وملك كذاب ثم قال وآئل مستكبر عند عائل دحمنات ሆኖ እየተንጠባረረ እየተኩራራ የሚኖር ሰው ወይ ሀብታም መሆን አለበት ዘካ ሊሰጥ ደሃ ከሆነ እንደሆነ ዘካ መቀበል በቻል አለበት ኦር ባይለምን እንኳን
ችግሩን የተረዱ ሰዎች ቁርአን ለሁለት አይነት ሰዎች ስጡ ነው የሚለው وفي اموالهم حق للسائل والمحروم ነው የሚለን አይደል በከንብረታቸው ሙእሚኖች አለ ለማ للسائل ለሚለምን በየመንደሩ ለሚለምነው والمحروم ክብሩ ከልክሎት ለማይለምነው ድህነት ለያዘው እሱን አፋልጋችሁ ስጡት አለ አላህ ታዲያ ለዚያ ክብሩ ለከለከለው ሰው ይሆን ነገር ለርዳህ ብለ ስትራረረ ምን አጥቼ ብሎ የሚክራራ የሚንጠባረር ከሆነ እሱ አላህ በረህመት አይኑ አየውም ለምን ሰዎች እንዳይረዱት ኸይር እንዳይሰሩ ምን ሆኗል እንቅፋት ሆኗል ራሱንም በድህነትና በችግር አደጋ ውስጥ ጥሏል አለ ኢዘን ደርሳችን የሚያጠነጥነው በዝሙት ዙሪያ ነው አላሁ ጀለ ወዐዝ ኡማውን ከዝሙት የሚጠበቅ አላህ ያድርገው ክፋቱንም የምንረዳ ቂያም በሚመጣበት ሰዓት ክፋቱን ሰው መረዳት ሰዎች እየዘነጉ ይመጣሉ ተብሏልና ምናውቅ ምንርቅ ምንጠነቀቅ አላህ ያድርገን